ፈጠረው? ይሄ አሪፍ ልጅ ነው ምናምን ግን ትንሽ ሀይዴ ላይ ሄያ ዋስግዲ እንዴት ናችሁልኝ? በጣም ደስ የሚል በጣም ቆንጆ የሆነ ኮንቴንት ይዤላችሁ መጥቻለሁ። ደስ እንደሚላችሁ ተስፋ አደርጋለሁ። ምን ጊዜም ያው የታወቀ ነው ወደ ትዳር ስንገባ ዴት መደራረግ፣ መጀመሪያ መተዋወቅ፣ ቅድመ ትውውቅ የሚባሉት ነገሮች እንዳሉ ሁላችንም እናውቀዋለን። ስለዚህ አሁን ዴት የሚያደርጉ የካፕሎችን ሲቹዌሽን ነው ይዤላችሁ የምቀርበው። ላይቭ እዚሁ ጋር አዋራቸዋለሁ ማለት ነው እናንተው ጋር በጣም ደስ ይላል ጋይስ። ሰው ይሄ እንደዚህ አይነት ሲቹዌሽን የሚገጥማችሁ ሰዎች ካላችሁ ኪፕ ኮሊንግ ቴክስት ነው ታረጉልኝ ቴሌግራም ላይና እዚሁ ቲክቶክ ኢንቦክስ ላይ ኢንቦክስ ታረጉልኝ ያላችሁ አሁን ሁሉ ጊዜ እንያዝ ላይ እንዳለው አይነት። ይሄኛው ግን ስሙ ጥንዶቹ ይሰኛል። ሶ አሁን ዴት ያደረጉት ወንድማችን ያለው ነገር ኢንቦክስ አድርጎልን ነው የደረሰበትን ነገር ከራሱ አንደበት እንሰማለን። ያው ደውሎልናል። ያለውን የልጅቷን ያደረሰችበትን ችግር ለኛ ነግሮናል። ምንድነው ስሙ ቅዱስ ይባላል። መንገድ ላይ ነበር የተዋወቃት። ልጅቷ ደስ ብለው ወዷት ነው የተዋወቁት። ከዛ ዴት ከተደራረጉ በኋላ የለችም ጠፍታለችና ያለውን ችግር እሱ ያስረዳናል ማለት ነው። ከሱ አንደበት እንስማው። ሰላም ደንበኛችን እንዴት አመሸ? እሺ አንዴ ሙሉን ኢንፎርሜሽን ብትነግርልኝ። ከዴት ካደረካት ልጅ ጋር የደረሰብህን ነገር እንድታስረዳልኝ ፈልጌ ነበር። ኦኬ አይ ደስ የሚል ሰዓት ነበር። መንገድ ላይ ተዋወቅንና ታክሲ አካባቢ ተዋወቅን። ከዛ በኋላ ተግባባን፣ ስልክ ተቀያየረን። ከዛ ላይክ ዴት ይዣት ወጣሁኝ። ኦኬ ከሁለት ቀን በኋላ እራት ግብዣ ላይ ይዣት ወጥቼ አብረን እራት በልተን እንደዚህ ደስ የሚሉ ጊዜዎች አሳልፈን ብዙ ደስ የሚሉ ነገሮች አወራን፣ ተጫውተን ምናምን ከዛ በቃ ድጋሚ እንደዋወል እንገናኝ ተባብለን ወክ አድርገን በቃ ደስ የሚል በጣም ደስ የሚሉ ጊዜዎች አሳልፈን ቤቷ ድረስ ቤቷ አካባቢ አክቹሊ አድርሻት ከዛ ተለያየ። ከዛ አፍተር ዳት ላይክ ስደውልላት ስልክ አታነሳልኝም። ደጋግሜ ብደውል ስልክ አታነሳም እና ግራ ገባኝ። ምን እንደሆነ ችግሩ አልገባኝም። ከዛ በሌላ ብሎክ አደረገችኝ ብላ እሺ በሌላ ስልክም ስደውል ድምጼን ትሰማና ትዘጋዋለች እና ግራ ገባኝ። ላይክ ምን ወዝ በደስት ላይ በጣም ደስ የሚል ጊዜ ነበር ያሳለፍነው እና ምን እንደሆነ አልገባኝም። ምን ሆና እንደሆነ ብትጠይቁልኝ ደስ ይለኛል። ኦኬ እሺ። ስለዚህ እዚሁ ጋር ትጠብቀኛለህ እንዳትዘጋው። አንተ መስመር ላይ መሆንን አታውቅም። እሷ ስልኳን ኢንቦክስ ትናንትና ስታደርግልኝ የላክልኝ ስልክ ነው አይደለ? አዎ በቃ በዛ ስልክ ላይ እንደውላታለን። ሶ አሁን እዚሁ ጋር እባክህ ሚውት አድርግናት የሷ የምትለውን ነገር አንተ እንድታዳምጥ እባክህ። እሺ እሷን አድኮል አድርጌ ኮንፈረንስ ላይ አስገባታለሁኝ። እሺ ችግሩ ብቻ ምን እንደሆነ ባክ ለሌላ ጊዜ የሚስተካከል ነገርም ከሆነ ካልሆነም ቻንስ ለመስጠትም ይጠቅማል። እሺ እንደውልላት። እሺ እጠብቃለሁ። እሺ ሰላም ጤና ይስጥልኝ። እንዴት ዋልሽ ሜላት? ሰላም ነው ማለት የሜላት ስልክ ነው አይደል? ነኝ ማለት ኦኬ በዚህ በቅርብ ጊዜያት ውስጥ ቅዱስ ከሚባል ልጅ ጋር ዴት ወተሽ ነበረ? ማንሽ ማለት አልገባኝ። እኛ ምን ደውልልሽ ጥንዶቹ የተሰኘ ፕሮግራም ነውና እኛ ጋር ያለባትን ችግር እንድትነግረኝ ፈልጋለሁ። ልጅቷ ተመሽታኝ ነበር ወደጃት ነበር ብሎ የላከን መልእክት ነበርና ሶ አንቺ ጋር እኛ የደወልንበት ዋናው ነገር ያለውን ችግር ካንቺ ለማወቅ ፈልገን ነውና የሚቻል ከሆነ ደግሞ ሰከንድ ዴት ቻንስ የምትሰጣጡበት ሲቹዌሽን ለመፍጠር ነውና ጥንዶቹ ይሰኛል ይሄ ፕሮግራም። በአጠቃላይ ይሄንን ለማስረዳት ያህል ያው እሱ የደረሰበትን ችግርና አንቺ ብሎክ አድርገሽዋል መሰለኝ እንደነገረኝ ማለት ነው። እና ምን ማለት ሰው ጋር ደውሎ መደወያውን ያለው ሲቹዌሽን በጣም የሚያስቃልና ሰው ጋር ሳይሆን እኛ ይሄንን ነገር ማለት ጥንዶችን ከቻለን ማስታረቅ ካልቻለን ደግሞ ያለበትን ችግር ወይ ያለባትን ችግር አውቀው ለሚቀጥለው ዴት ሬዲ የሚሆኑበትን ሲቹዌሽን ለመፍጠር ነው ይሄን ፕሮግራም የፈጠርነውና ችግር የለውም። እኛ አብረን የምንፈታ ሰዎች ነን። ኦኬ ቀጥይ መቤት። ማለት እንደዚህ ለመናገር ራስ የተፈጠረውን ነገር አይ ዶንት ኖ ምን እንደነገራችሁ አላውቅም። አሪፍ ታይም ነበር ያሳለፍነው። ምናምን ብዙ ነገሮቻችንም አሪፍ ነበሩ። ግን
ምንድን ነው የተፈጠረው? እባክሽን ንገሪኝ እባክሽ፣ ምንድን ነው የተፈጠረው? ይሄ አሪፍ ልጅ ነው ምናምን፣ ግን ትንሽ ሃይጂን ላይ ችግር አለና ሃይጂን ያማን መጨረሻ ላይ ልክ በልተን ወክ አድርገን ተፈቀደረትን በኋላ ገና ደሪ ሊለኝ ሲያክሰኝ ላይክ እምባይ መጣ። ኦ ሃይጂን ላይ ችግር ያለበት ጠረኑ ነው እንደዛና እንዴት ብዬ እንደምነግረው ማለት ፖይንት ልታረጊኝ ትችያለሽ። የምን ጠረን ነው? የብብት ጠረን ነው ወይንስ ልብሱ ነው ወይንስ አፉ ነው? ምኑ ነው? ያ አዎ እረዳሻለሁኝ። ትንሽ አዎ ችግር ሊሆን ይችላል። ግን ወንድማችንን እስቲ ሁለታችሁ ደግሞ እንድታወሩ እዚህ መስመር ላይ ነው ያለው። ይቅርታ በጣም እና ግን እስቲ አናግሪውና አንቺ ኖ ይሄ ግዴታ ነው፣ ይሄ የኛ ግዴታችን ስለሆነ እባክሽ አንድ ጊዜ ቆይ፣ ካለ መስመር ላይ አስቀምጫለሁኝ። አንዴ ሄላው ቆይ አለ ላይ ሄላው ቅዱስ አይ ቲንክ ሰምተሃታል ያለችውን። አዎ ሃይ ቅዱስ እንዴት ነህ? አለው ሶሪ እንደዚህ ደረጃ ድረስ ይደርሳል ብዬ አላሰብኩም ነበረ። እንዴት እንደምነግርህን ስላላወቅኩኝ ነው። በጣም ይከታተልኝ። ቀላል ነገር ነበር እኮ ብትነግረኝ እኮ ማለት መስተካከል የሚችል ነገር ነበር። ባይገን አንደኛ ያን ያህልም አንተዋወቅም፣ ሁለተኛም ደግሞ እንዴት ብዬ ነው ለማላውቀው እንደዚህ ብዬ የማወራው። ከዛም ብቻ አፍሬ ነው ይገባልኝ። ማጠሩ ችግር የለውም። አንተሽ ግን እኔን እንደዚህ ማንጠልጠል ላይ በጣም ግራ ተጋብቼ ምናምን ነበር እና ደግሞ መስተካከል የሚችል ነገር እኮ ነው። ትንሽ ቀለል ያለ ነገር። ኧረ እርግጠኛ ነህ? ትንሽ በረታብኝ። የዛ ቀን እንዳጋጣሚ ከስራ መልስ ነው ቀጥታ ያገኘሽኝ። ለዛ እኮ ነበረ እና ማለት መስተካከል የሚችል ይሄ ቀለል ያለ ነገር ነበረ። እንትን ብለን ሁለተኛ ቻንስ ሰጥተሽኝ ብንሞክር ደስ ይለኝ ነበረ። እኔ አክቹዋሊ ምንድን ነው መሰለህ ከጠረን ጋር በጣም ትንሽ ችግር ስላለብኝ በጣም ራስን የማይጠብቅ ሰው ጋር ምናምን መሆን አልችልም እና ያ ነገር ወደፊት አብረን ብንሆንም የመጨረሻ ብዙ እና አንድ ድል ብትሰጪኝ አውዲ ሀቢ ላይክ ደስ ይለኝ ነበር። ቀላል ያለ ነገር ስለሆነ እና ፍኖት if you can help me out would you please help? ያ ዴፍኒትሊ ይሄ በቃ አሁን እንደነገረሽ ወንድማችን ያለበትን ችግር ኦልሬዲ አምኗል። አንቺም ያለበትን ችግር ከክላስ ወጣ ስለነበር እኮ ነው ያገኘኋት አጋጣሚ ነው። ላይክ ተዘጋጅቼ አልነበር እና የጉልበትም ስራ ነው የምሰራው። ኦኬ ስለነበረ ነው። እኔ እኮ ለምን ከሽታ ጋር ትንሽ አልችልም፣ በጣም ስስ ነኝ እና ሽቶ እንኳን ሄቪ የሆነ ሽቶ መጠቀም አልችልም እና ፐርሰናሊ ደግሞ ስለማላውቅ ገና ስለነበረም እንዲህ ነው ብሎ መናገሩ በጣም አሳፈረኝ። ጭራሽ በዚህ ደረጃ ማውራታችን ራሱ ስል እያሳፈረኝ ነው። ግን አይ ላይክ ዩ በጣም አሪፍ ታይም ነው ያሳለፍነው። በጣም ደስ የሚሉ ነገሮች ነው ያወራነው እና እኔ ላብላብ የምሸተውኝ ነው ጥሬ ግሬ እና ሽቶ ምርጫ ካለሽ ምረጭ ገብቼው እጠባለሁ። ኧረ እኔ ንጹህ እንድትሆን የምፈልገው ሽቶ አይደለም እና ያው ካለማወቅም ከሆነ ካስቀየምኩም ይገባል። በዚህ ደረጃ እንደዚህ ፐብሊክ ለማውራትም አስቤም አይደለም እና ያው ይቅርታ ብሎክ ማድረግ ምናምን አልነበረብኝ። ሁለተኛ ቻንስ ከሰጠሽኝ ሎሚም ቢሆን እቀባለሁ። እውነት ቃል እገባለሁ። በጣም ደስ ይላል። በጣም ደስ የሚል ነው። ስለዚህ አሁን ሰከንድ ቻንስ ለመስጠት ፈቃደኛ ነሽ ሜላት? በቃ ይደውልልኝ ከብሎክ ባክሽ ከብላክ ሊስት አውጪው። በጣም ደስ ይላል። ስለዚህ ወንድማችን ቅዱስ አይ ቲንክ አንተም በተነገረ መሰረት ያው እንኳን እንዴት ስትወጣ አይደለም የትም ቦታ በዛሬ ጊዜ ንጽህና መጠበቅ ጥሩ ነገር ስለሆነ ዲዮድራንት ነው ምንም በደንብ ይሄን ነገር ችግር የለውም። የሽቶ የምትወጂው ሽቶ ጫልኝና እሱን ተቀብቼ እመጣለሁ። በቃ ችግር የለውም። የሚመጠላን ጉዳይ አይደለም፣ ግን ብቻ ንጽህና መጠበቅ ነው ዋናው ነገር።
በቃ ከዚህ በኋላ ጸዳ ብለህ ፋፈሽ ብለን አላት። እሷም ይሄ ብቻ ነው ችግሯ። ከዚህ በኋላ ኢትስ ጎና ቢ ናይስ ብዬ አስባለሁኝ። በጣም ደስ ይላል። ሰከንድ ቻንስ ተሰጣጣችኋል። ቴንኪዩ ቅዱስ፣ እናመሰግናለን። ሜላትም ቴንኪዩ። በቃ ተስተካክሎልሃል። እንግዲህ ቅዱስ ከዚህ በኋላ ጥሩ ጊዜ እንደምታሳልፍ ተስፋ አደርጋለሁ። ቴንኪዩ ሁላችሁም ባይ። እሺ በጣም ደስ የሚል ሲቹዌሽን ተፈጥሯል። ስለዚህ ጋይስ አም ሪሊ ሃፒ ፎር ዘም። እንደዚህ አይነት ቻንስ የገጠማችሁ እንደዚህ አይነት ችግር ያጋጠማችሁ ዴታችሁ ላይ እንደዚህ ሼር ማድረግ የምትፈልጉ ካላችሁ ጥንዶቹ ፕሮግራም ላይ መሳተፍ የምትፈልጉ ካላችሁ እንደዚሁ ኢንቦክስ አድርጉልን። በጣም ደስ ይላል።